የኩላሊት ዳያሊሲስ ሲባል ሰምታችሁ ታውቃላችሁ። ማሽኑ ግን ምንድነው የሚያደርግላቸው? ይህንንም ቪዲዮ ይጠቅመዋል ለምትሉት ሰው አጋሩ። ሰላም፣ ዶክተር ብሩክ እባላለሁ። ህክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ሁለቱም ኩላሊቶቻቸው ፌል ያደረገባቸው ታማሚዎች ዳያሊሲስ ወይንም የኩላሊት እጥበት በሳምንት 3 ጊዜ ያስፈልጋቸዋል። ማሽኑም ከደማቸው ውስጥ ቆሻሻን፣ ከመጠን በላይ በዛ ፈሳሽን እና ንጥረ ነገሮችን ያስወግዳል። እንዴት እንደሚሰራ አንድ ባንድ ላስረዳችሁ። በመጀመሪያ ወደ ታማሚው የደም ዝውውር ለመግባት የሚያስችል የደም ስር ያስፈልጋል። ክፍትም ይሆናል። በፕሮሲጀሩ ጊዜ 2 መርፌ ወደ ቀዳዳዎች ይገባል። አንዱ ደምን ለማውጣት ሲሆን ሌላኛው ደግሞ የተጣራውን ንጹህ ደም ለመመለስ። ከዚያም የወጣው ደም ወደ ዳያሊሲስ ማሽኑ ቋሚ በሆነ ሁኔታ ይገባል። ማሽኑም እንደ አርቲፊሻል ኩላሊት በመሆን በውስጥ በሚገኙ በሺዎች በሚቆጠሩ ሆሎ ፋይበሮች በመጠቀም ደሙን በማጣራት ቆሻሻ ንጥረ ነገሮችንና ኤክሰስ የሆነውን ፈሳሽ ያስወግዳል። በመጨረሻም የተጣራውን ደም በሁለተኛው መርፌ አድርጎ ወደ ደማቸው ይቀላቀላል። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።